ስትጸልዩ ምቹ ጊዜ አመቻቹና በማትረበሹበት ሁኔታ በራችሁን በመዝጋት ጸልዩ። ይህ ጸሎት በታላቁ ጌታ የመጨረሻው ፍርድ ቤት ጉዳያችንን የምናቀርብበት ስለሆነ በታላቅ አክብሮት የሚከሳችሁን ኃጢአት ሁሉ ንስሐ በመግባት በኢየሱስ ደም በመሸፈን በታላቅ ትሕትና በራችሁን ዘግታችሁ ከመንፈስ ቅዱስ ጋር በመሆን ልትጸልዩ የሚገባ ሲሪየስሊ ልትወስዱት የሚገባ የጸሎት አይነት ነው። አሁን እንጸልይ። አብራችሁኝ እንዲህ በሉ። ጻድቅ ዳኛ የሆንክ እግዚአብሔር አባት ሆይ፣ የምድር ሁሉ ጻድቅ ዳኛ የሆንክ እግዚአብሔር ሆይ፣ ወደ ዙፋንህ ጉዳዮቼን ይዤ እነሆ መጥቻለሁ። እንደ ልጅህ በደም ዋጋ እንደ ተገዛ ልጅህ እንደ መንግሥትህ ዜጋ በፊትህ መጥቻለሁ። አቤቱ በፊትህ ስቀርብ እንደ ለማኝ ሳይሆን የደረሰበትን ችግር በአባቱ ፊት እንደሚያሳውቅ ልጅህ እነሆ በፊትህ ቀርቤአለሁ። በጌታ በኢየሱስ ክርስቶስ በተገዛልኝ በፊትህ የመቆም የልጅነት መብትና ነጻነት በፊትህ ቆሜአለሁ። በመንግሥተ ሰማይ ፍርድ ቤት መኖሩን አውቃለሁ። በዚህም ፍርድ ቤት በመስቀሉ ሥራ የመቆም መብት ተሰጥቶኛልና አመሰግንሃለሁ። አባት እግዚአብሔር ሆይ፣ አንተ በዚህ ፍርድ ቤት ዳኛ እንደሆንክና በፍጹም ፍትሕና ጽድቅ እንደምትፈርድ አምናለሁ። በፍርድህም ደግሞ አባት ሆይ ሙሉ በሙሉ እተማመናለሁ። በጌታ በኢየሱስ ክርስቶስ ስም አባት እግዚአብሔር ሆይ፣ አስቀድሜ የፍርድ ቤት መጥሪያ ጸሎትን አነቃቃለሁ። ፕሬየር ኦፍ ዲቫይን ሰፒና። አባት እግዚአብሔር ሆይ፣ እያንዳንዷ ሥራዬን የነካች፣ ፋይናንሴን የነካ፣ ሕይወቴን የነካ ማንኛውም የተዋጉኝ ጠንቋዮች፣ የአጋንንት ኤጀንቶች፣ ደጋሚዎች፣ ሟርተኞች፣ አጋንንቶች ሁሉ ላደረጉብኝ ጉዳት በእኔና የኔ በሆነ ማንኛውም አካል ላደረጉት ክፋትና በደል ሁሉ አሁን በፊትህ በዙፋንህ ፊት እንዲቀርቡ፣ በፍርድ ዙፋንህ ፊት እንዲቀርቡ በጌታ በኢየሱስ ስም መጥሪያ አወጣሁባቸው። በጌታ በኢየሱስ ክርስቶስ ስም ከየተደበቁበት አሁን ተገደው በፊት እንዲቀርቡ፣ ወደ ብርሃንህ ግላጭ እንዲወጡ፣ የተሸፈኑበት ማስካቸው ሁሉ እንዲገለጥና የተጋለጡ እንዲሆኑ በኢየሱስ ስም ጸለይኩ። አሁን ተሰውረው በክፋት ሲሰሩ የኖሩ ሁሉ አሁን በብርሃን ከያሉበት የተገለጡ ይሆኑ። በብርሃን አሁን የተጋለጡ ይሆኑ። አሁን ሽፋናቸው ሁሉ ከነሱ ላይ ተወገደ ይሁን። በኢየሱስ ክርስቶስ ስም አዘዝኩ። በሕይወቴ ላይ፣ በሥራዬ ላይ፣ በፋይናንሴ ላይ እርግማን የተናገሩ ጠንቋዮች፣ መተተኞች፣ ሟርተኞች ሆነ ማንኛውም የጨለማ ኃይል ሁሉ በፍርድ ዙፋን ፊት አሁን ተገደው ይቅረቡ። አሁን ቀርበው ይጠየቁ። አሁን በኢየሱስ ስም ተደብቀው ከሚሰሩበት ጨለማ አሁን ወደ ብርሃንህ ይጋለጡ። በኢየሱስ ክርስቶስ ስም እያንዳንዱን ሲከታተሉኝ የኖሩ ሰላይ መናፍስትን ሁሉ ሞኒተሪንግ ስፒሪትስ አሁን በብርሃንህ ይጋለጡ። አሁን ተገደው በፍርድ ዙፋንህ ፊት ቀርበው ይጠየቁ። እያንዳንዱ አዘጊ መናፍስት ነገሮቼን ሲያዘገዩ የኖሩ ደረስኩ ስል ነገሮችን እያራቁ ሕይወት ትግል እንዲሆንብኝ ያደረጉ አዘጊ ክፉ መናፍስት ሁሉ አሁን በፍርድ ዙፋን ፊት ተገደው ይቅረቡ፣ ይጠየቁ በኢየሱስ ስም። እያንዳንዱ የግራ መጋባት መናፍስት፣ እያንዳንዱ የፍርሃት መናፍስት፣ እያንዳንዱ የሰላቢ መናፍስት፣ እያንዳንዱ የድህነት መናፍስት፣ እያንዳንዱ የበሽታ መናፍስት፣ እያንዳንዱ ገዳቢ መናፍስት፣ እያንዳንዱ እድገትን ገቺ መናፍስት በሕይወቴ፣ በሥራዬ፣ በፋይናንሴ፣ በቤተሰቤ፣ በነፍሴ፣ በዕጣ ፈንታዬ፣ በቤቴ፣ በልጆቼ፣ በሕይወቴ፣ በሰላሜ፣ በክብሬ፣ በሞገሴ ላይ ላደረጉት ክፋት ሁሉ በፊትህ አሁን ቀርበው ይጠየቁ። አሁን ይቅረቡ። አሁን ከያሉበት ከተሰወሩበት ብርሃንህ ኃይል አሁን ተገደው ይቅረቡና ይጠየቁ። በፍርድ ዙፋን ስር ተጥለው አሁን ይጠየቁ። በኢየሱስ አሁን መለኮታዊ መጥሪያ አወጣሁባቸው። አሁን ይቅረቡ በኢየሱስ ስም። እግዚአብሔር አባቶይ አንድም የዕጣ ፈንታዬ ጠላት፣ አንድም የሕይወቴ ጠላት በጥላ ተከልሎ አይቅር።
ሁሉም በኢየሱስ ስም ወደ ብርሃን ይጋለጡ። ሁሉም አሁን ተገደው በፍርድ ዙፋን ፊት ይቅረቡ። ሰው የሆኑ ኤጀንቶች ቢሆኑ፣ ክፉ መናፍስት ቢሆኑ ሁሉም አሁን ይቅረቡ። ሁሉም አሁን ይቅረቡ። ሁሉም አሁን ይቅረቡ። ሁሉም አሁን ይጋለጡ። በኢየሱስ ክርስቶስ ስም ይጠየቁ። በጌታ በኢየሱስ ስም ጌታዬ ኢየሱስ ክርስቶስ ሆይ አሁን በዚህ የፍርድ ሂደት ጠበቃ የሆነ እንድትቆምልኝና የጠላትን ማስረጃ መደምሰሻ ደምህ እንድታቀርብልኝ እጠይቀሃለሁ። ጌታዬ ሆይ ደምህ በእኔ ፈንታ ሆኖ ይናገርልኝ። ደምህ በሕይወቴና በእኔ በሆነው ሁሉ ላይ ያለን ማንኛውንም እርግማን ይሻርልኝ። ማንኛውንም የዘር እርግማን፣ የዘር ቃል ኪዳን ደምህ ከሕይወቴና ከቤተሰቤ ላይ ለዘላለም ይሻርልኝ። ማንኛውንም የጠላትና ማንኛውም ጠላት በእኔና በቤተሰቤ በሥራዬ የኔ በሆነ ማንኛውም አካል ላይ የተጠቀመውን ሕጋዊ መሠረት ሁሉ ደምህ አሁን ለዘላለም ያፍርስልኝ፣ ይደምስስልኝ። አባት እግዚአብሔር ሆይ ደግሞም የሆነብኝን እኚህ ክፉ ጠላቶች ያደረጉብኝን ጽፌ በመዝገቤ የያዝኩትን ማስረጃ ባለው ድምፅ አቅርቡ። ሃሌሉያ! ክብር ለእግዚአብሔር ይሁን። እያንዳንዱን የሆነብኝን መንፈሳዊ ጥቃት፣ እያንዳንዱን ከክፉ የሆነ ሕመም በፊትህ አቀርባለሁ በሉ። እያንዳንዱን በፋይናንሴ ላይ የተደረገን ጥቃት በፊትህ አቀርባለሁ። እያንዳንዱን የተሰረቁብኝን ዕድሎች በፊትህ አቀርባለሁ በሉ። እያንዳንዱን ከክፉ የሆነ ያለፍኩባቸውን የእንቅልፍ ማጣትና መረበሽ ቢሆን በፊትህ አቀርባለሁ በሉ። እያንዳንዱን በሞገሳችሁ ላይ ለሆነ መስተጋጎል የተሰረቀባችሁን ዕድል ሁሉ በፊትህ አቀርባለሁ በሉ። ማንኛውንም ቤተሰቤን፣ ዘሬን የተከተለ የውድቀትና በኑሮ አድጎ ያለመውጣት አዙሪት ፓተርን ኦፍ ስታግኔሽን ኤንድ ፌሊየር የሚባለው ማንኛውንም በኑሮ አድጎ ያለመውጣት አዙሪትን ሁሉ በፊትህ አቀርባለሁ። ምክንያታዊ ባልሆኑ ጉዳዮች የዘገዩ ነገሮችን ሁሉ በፊትህ አቀርባለሁ። እያንዳንዱ የተሰናከሉ የተስፋ ቃሎችንና ዕድሎችን በፊትህ አቀርባለሁ። አባት ሆይ ይህ የኔ የደረሰብኝ ጉዳት ነው። ይህ ማስረጃዬ ነው። አንተ መርምረው፣ አንተ እየው፣ ፍርድንም ደግሞ ስጠኝ። ፍርድህ ጻድቅ ነውና አመሰግንሃለሁ። በልጅህ በኢየሱስ ደም ተሸፍኜ ይህንን አቤቱታ አቅርቤያለሁ። ማስረጃዬን አቅርቤያለሁ። በኢየሱስ ክርስቶስ ስም አሜን። ወገኖች